ጤና ይስጥልኝ ውድ ቤተሰቦቼ፣ ፍቃዱ ድንቁ እባላለሁ። በጥቁር አንበሳ ስፔሻላይዝድ ሆስፒታል ውስጥ ክሊኒካል ፋርማሲ እና የሄልዝ ፕሮሞሽን ባለሙያ ነኝ። ዛሬ በዚህ እጅግ ወሳኝና ቁልፍ በሆነ መረጃ ስለ ሜትፎርሚን ወይም ደግሞ በአብዛኛው ጊዜ በአይነት 2 ስኳር ታማሚዎች ዘንድ በመጀመሪያ ደረጃ ተመራጭ ስለሆነው መድኃኒት ወይም ደግሞ ሜትፎርሚን ሀሳብ የምንለዋወጥ ይሆናል ማለት ነው። ሜትፎርሚን አንድ ሰው ሜትፎርሚን ወስዶ በባዶ ሆድ በሚደረግ ምርመራ የስኳር ምርመራ ወይም ደግሞ በእንግሊዝኛው ፋስትድ ፕላዝማ ግሉኮስ ሌቭል ከ60 እስከ 80 ሚሊግራም ፐር ዴሲሊትር የመቀነስ ችሎታ አለው ማለት ነው። እንዲሁም ደግሞ ግላይኬትድ ሄሞግሎቢን ኤዋንሲ የሚባለው በወር በ3 ወር አንዴ የሚደረገው የስኳር ምርመራ ከ1.5 እስከ 2% ያክል የመቀነስ ልዩ ብቃት አለው። እንግዲህ ሜትፎርሚን የስኳር መጠንን ወይም ደግሞ ግሉኮስን ከማውረድ ባሻገር ሌላ የሕክምና ጥቅም ይኖራል። ለምሳሌ ያክል ትራይግላይሴራይድ ወይም ደግሞ ይሄ መጥፎ በእንግሊዝኛው ሎ ዴንሲቲ ሊፖፕሮቲን ኮሌስትሮል የሚባለውን እና ትራይግላይሴራይድ የሚባሉትን ከ8% እስከ 15% ድረስ የማውረድ የመቀነስ ልዩ ብቃት አለው ማለት ነው። ከዚሁ ጋር ተያይዞ መልካም ወይም ደግሞ ጥሩ የሚባል ደግሞ የኮሌስትሮል አይነት ሃይ ዴንሲቲ ሊፖፕሮቲን የሚባለውን በ2% ይጨምርልናል ማለት ነው። ሜትፎርሚን ሌላም ጠቀሜታ ከውፍረት መቀነስ ጋር ተያይዞ ከ2 እስከ 3 ኪሎ ግራም ያክል የመቀነስ አቅም ይኖረዋል ማለት ነው። እንግዲህ ውድ ቤተሰቦች ይህ ሜትፎርሚን የሚባለው መድኃኒት ይህን ያክል ጥቅሞችን መጥቀስ ከቻለ ሌሎች ደግሞ ከፍተኛ የሚባሉ በአግባቡ ካልተቆጣጠር ነው በየጊዜው ምርመራ እያደረግን ያለንበትን የጤና ሁኔታ እያረጋገጥን ካልሄድን ደግሞ ሌላ ሊያስከትለው የሚችለው ትልቅ የጤና ችግር ይኖራል ማለት ነው። ለምሳሌ ቫይታሚን ቢ12 የሚባለው ምርመራ አንድ ሰው ሜትፎርሚን መውሰድ ከጀመረ በየአመቱ የቫይታሚን ቢ12 ምርመራ በየአመቱ ማድረግ ይኖርበታል ማለት ነው። ለምን ሲባል ይህ ሜትፎርሚን ከጊዜ ሂደት ቫይታሚን ቢ12 የሚባለው ንጥረ ነገር ወይም ደግሞ ቫይታሚን ከአንጀት ውስጥ እንዳይመጠጥ ወይም ደግሞ አብዞርብድ እንዳይሆን ስለሚያደርግ የቫይታሚን ቢ12 እጥረት ወይም ደግሞ ቫይታሚን ቢ12 ዴፊሸንሲ ሊያስከትል ይችላል ማለት ነው። እኚህ ከቫይታሚን ቢ12 እጥረት ጋር ተያይዘው የሚመጡ የጤና እክሎች ደግሞ እጅግ በጣም ውስብስብ የሆኑ የጤና ችግሮችን ሊያመጡ ይችላሉ። ለምሳሌ ከነዚህ ውስብስብና እጅግ የጤና እክልን ሊያስከትሉ የሚችሉ የቫይታሚን ቢ12 ኮምፕሊኬሽኖችን ማየት እንችላለን። ለምሳሌ ያክል የማስታወስ አቅም መቀነስ፣ መፍዘዝ፣ ትኩረት የማጣት ችግር እንዲሁም ደግሞ ከነርቭ ጋር ተያይዞ ለምሳሌ የነርቭ ስርዓት መዛባት፣ ከፍተኛ የሆነ የእግርና የእጅ መደንዘዝ፣ የመወረር ስሜት እንዲሁም ልክ በእሾክ የመወጋት ያክል ስሜት መሰማት ወይም ደግሞ በእንግሊዝኛው ፒንስ ኤንድ ኒድልስ ሴንሴሽን የሚባለውን የነርቭ ችግር ሊያስከትል ይችላል ማለት ነው። ከዚህም ባሻገር ሌላው የመንቀጥቀጥና እንዲሁም ደግሞ የሰውነት ባላንስን የመሳት ወይም ደግሞ ሚዛንን የመጠበቅ ችግር ሊያጋጥሙ ይችላል። ሌላኛው
ለምሳሌ ከአፍ ጋር ተያይዞ ብናነሳ የአፍ ውስጥ ቁስልን ማንሳት እንችላለን። የምላስ መቅላት፣ የምላስ ማበጥ እንዲሁም ደግሞ የምላስ መቁሰል። ሌላኛው ከፍተኛው ከልብ ጤና ጋር ተያይዞ ሊከሰት የሚችለው የቫይታሚን ቢ12 እክል ወይም ደግሞ ኮምፕሊኬሽን፣ የልብ ምት መዛባትና መጨመር እንዲሁም ደግሞ የአይን እይታ ብዥታ መከሰት፣ የምግብ ፍላጎት ማጣት የመሳሰሉት ዋነኛ የሆኑ ከቫይታሚን ቢ12 ዴፊሸንሲ ወይም እጥረት ጋር ተያይዞ ሊከሰቱ የሚችሉ የጤና ኮምፕሊኬሽኖች ወይም ደግሞ እክሎች ናቸው ማለት ነው። ውድ ቤተሰቦቼ፣ ስለዚህ አንድ የአይነት 2 ስኳር ታማሚ ሜትፎርሚን መውሰድ የጀመረ ሰው እነዚህን የጤና እክሎች ወይም ደግሞ ከቫይታሚን ቢ12 ጋር እጥረት ጋር ተያይዞ ሊመጡ ወይም ሊከሰቱ የሚችሉ የጎንዮሽ ችግሮችን በምን መልኩ ሊያስወግድ ወይም ደግሞ መቅረፍ ይችላል? ስለዚህ አንድ ሰው የስኳር መጠኑን በራሱ ተነሳሽነት በየጊዜው ቼክ ማድረግ ይኖርበታል፣ ከምግብ በፊትና እንዲሁም ደግሞ ከምግብ በኋላ። ሌላኛው ደግሞ በ3 ወር አንዴ የሚደረገውን የግላይኬትድ ሄሞግሎቢን ኤዋንሲ ምርመራ በማድረግ የስኳር መጠኑን ቼክ በማድረግ እና እንዲሁም ደግሞ የስኳር የግሉኮስ መጠኑን በአግባቡ ኮንትሮል እያደረገ ነው ወይም ደግሞ አይደለም የሚለውን ነገር መቆጣጠር፣ ማየት፣ መከታተል ይችላል ማለት ነው። እንዲሁም ሌላኛው የወሳኙ የቫይታሚን ቢ12 ዴፊሸንሲ ወይም እጥረትን ከመቆጣጠር ወይም ደግሞ በቅርበትና በንቃት ከመከታተል አኳያ ደግሞ በዓመት አንድ ጊዜ የቫይታሚን ቢ12 ምርመራ በማድረግ ከሜትፎርሚን ጋር ተያይዞ የሚመጣውን የቫይታሚን ቢ12 ዴፊሸንሲ እና ከዚሁ ጋር ተያይዞ የሚመጣውን የጤና እክሎች በዚህ አሁን በገለጽኳቸው መንገድ መቆጣጠር ማስቀረት እንደምንችል እየነገርኳችሁ፣ ሌሎች ከዚህ ጋር ተያይዞ ያሉ የጤና ትምህርቶችን በተለያየ ጊዜ ቪዲዮ በመልቀቅ ለእናንተ ሼር የማደርግ ይሆናል። ይህ የቲክቶክ አካውንቴን ፎሎ በማድረግ ላይክ በማድረግ ሼር በማድረግ እንዲሁም ደግሞ ሌሎች ተጨማሪ አይዲያ ሀሳብ ካላችሁ ኮሜንት ስር ሀሳባችሁን በማጋራት ቤተሰቦቼ ትሆኑ ዘንድ እየጠየኳችሁ በሌላ ቀጣይ ቪዲዮ እስክንገናኝ ድረስ ሰላም።